ይሄም ሞርኒንግ ሴሽን ላይ የነበረ ፈተና ነው። አሁንም ኮንፊርም እናደርጋለን። የመጀመሪያው ዲስፓይት ኦል ሂዝ ኤፈርት ይላል። ልብ በሉ ዲስፓይት ኦል ሂዝ ኤፈርት፣ ጥንካሬው፣ ልፋቱ፣ ድካሙ እንዳለ ሆኖ ወይም ደግሞ ምን የሚያክል ቢደክም ቢጥር ቢለፋ ካላችሁ ምንም ያክል ብላችሁ ቀጥሎ የሚመጣው ምንድን ነው? አልተሳካለትም። እንደ ጥረቱ እንደ ልፋቱ እንደ ድካሙ ምንም የዋጋውን ሊያገኝ አልቻለም። በቃ ከዚሁ ነው የምትጨርሱት ሀሳቡን። ምንም ወደ ምርጫው ራሱ መሄድ አይጠበቅባችሁ ማለት ነው። ስለዚህ ሶስቱ እንዳለ አንድ አይነት ናቸው። he was very lucky, he never lost hope, his success was predictable እንዳለ አንድ አይነት ናቸው። ስለዚህ መልሳችሁ ሲ he was unsuccessful የሚለው ነው ማለት ነው። ያገኛችሁ ኮንፊርም አድርጉ። ቀጣዩ people pay little attention፣ እችን ደግሞ በደንብ ያዙ። little attention almost none ማለት ነው። ነገር ግን አለ፣ ልብ በሉ ዜሮ ማለት አይደለም። almost none ማለት ነው። በጣም ጥቂት ሰዎች ብቻ ናቸው ትኩረት ሰጥተው የሚያዳምጡት። people pay little attention to what he says፣ ስለሚናገረው ነገር አብዛኛው ሙሉ በሙሉ በሚባል እያዳመጡት አይደለም። ለምንድን ነው የማያዳምጡት ወደሚለው ነው ማለት ነው። because ብሎ ይቀጥላል። he is an agreeable person፣ ይሄኛው ማለት ምንድን ነው? ሁሉም ሰው የሚስማማበት ሰው ስለሆነ ውሸት ነው። b he is a sociable person፣ በጣም ተግባቢ ስለሆነ ውሸት ነው። c he is unreliable፣ የማይጨበጥ ውሸታም አስመሳይ ሰው ስለሆነ ነው ማለት ነው። ስለዚህ መልሳችሁ አሁንም የሚሆነው ምንድን ነው? ሲ ዲ he is an honest person፣ የኛው በጣም ሐቀኛ ታማኝ ሰው እውነተኛ ሰው ስለሆነ ነው ይላል። ሶስቱ አንድ አይነቶች ናቸው። ስለዚህ ይሄኛው ሲ he is unreliable ስለሆነ ነው ማለት ነው። ታማኝ ስላልሆነ ሁለቱም ሲሲ ናቸው ማለት ነው። በነገራችሁ ላይ በደንብ ሼር እያደረጋችሁልኝ አይደለም? ቢያንስ ማለት በእያንዳንዱ ቪዲዮ በእርግጠኝነት በጣም ብዙ ይታያሉ። ቢያንስ ከመቶ በላይ ሼር እንደዛ ጠብቅ ነበር፣ ግን ቶሎ ስለማታደርጉ ተከታዩ በደንብ ሊያድግ አልቻለም። በእርግጠኝነት እስካሁን በጣም በሰራኋቸው ቪዲዮዎች ልክ 50 ሺህ እስካሁን ድረስ እገባ ነበር፣ ግን እናንተ ማስገባት አልቻላችሁም። ለማንኛውም መልካም ጊዜ